Game over. አድማጭ ተመልካቾቻችን ጤና ይስጥልን እንደምን አላችሁ እንደምን ቆያችሁ በያላችሁበት የሰዓት አቆጣጠርና የአየር ጸባይ ምቹ ጊዜ ደስተኛ ህይወት እንዲኖራችሁ እንመኛለን። Game over. አድማጭ ተመልካቾቻችን በእውነቱ ዛሬ ደስ የሚል ልብ የሚያሞቅ ቀን ነው። እንኳን ደስ ያላችሁ እንኳን ደስ አለን አዲስ ኃይሎች ለማለት እንወዳለን። ቀይ ቀበሮቹ ከ22 ዓመታት በኋላ ወደ አፍሪካ ዋንጫ ማለፋቸውን ማረጋገጣቸውን ሶከር ኢትዮጵያ በዘገባው አመልክቷል። በድጋሚ አድማጭ ተመልካቾቻችን ደስ የሚል ድል ነው ለኢትዮጵያ። ይሄ እንኳን ደስ ያላችሁ እንኳን ደስ ያለን። ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የኬንያ አቻውን በዳዊት ካሳው፣ ቢኒያም አብርሃና ብሩክ አይላቸው ጎሎች 3-0 በማሸነፍ የዋንጫ ተፋላሚዎቹ ታንዛኒያና ኡጋንዳን በመከተል በሞሮኮ አስተናጋጅነት በሚከናወነው የአፍሪካ የ17 ዓመት ዋንጫ ውድድር እንደሚሳተፍ አረጋግጧል። የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች የቀይ ቀበሮቹ ስብስብ እንግዲህ ከመላው ኢትዮጵያ የተወጣጣ መሆኑ ለዚህ ውጤት እንዳበቃቸው እንግዲህ እናምናለን። ለመጨረሻ ጊዜ በ1995 ዓ.ም በስዋዚላንድ የተዘጋጀው ውድድር የተሳተፈችው ሀገራችን የዛሬውን ውጤት ተከትሎ ከ22 ዓመታት በኋላ ወደ አህጉራዊ ውድድር ተመልሳለች። እንኳን ደስ አላችሁ። ደስ የሚል ዜና ነው። ልብን የሚያሞቅ ነው። ደስ ይላል። በድጋሚ እንኳን ደስ አላችሁ እንኳን ደስ አለን። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ የደረጃ ጨዋታ ኬንያ ከኢትዮጵያ 3-0 ኢትዮጵያ በማሸነፏ በድጋሚ እንኳን ደስ አላችሁ እንኳን ደስ አለን እንላለን። ልቀው ውጤታችንን እንግዲህ መልካም ጊዜ መልካም ቆይታ እንመኛለን። ሎዛ ጥበብ ሁሉም እንዲዋብ። ሎዛ ጥበብ ሁሉም እንዲዋብ በባህል አልባሳት ውበት ይጎላል። እርሶስ በባህል ልብስ ለማሸብረቅ ምን አስበዋል? የሀዲያ፣ የከምባታ፣ የጉራጌ ወይስ የወላይታ ብቻ ምን አለፈው በሎዛ ጥበብ ሁሉንም ያገኛሉ። በማዕከላዊ ኢትዮጵያ ክልል መንግስት በሆሳና ከተማ ቢኤንቢ ሞል ሎዛ ጥበብ ብለው ብቅ ካሉ ለልደት፣ ለሰርግ፣ ለተለያዩ ዝግጅቶችና ለበዓላት የአይን አዋጅ የሚሆኑበትን አልባሳት አዘጋጅተን እንጠብቃቸዋለን። የ20ኛውን ብሔር ብሔረሰቦችና ህዝቦች ቀን አምረውና ደምቀው የውድ ሀገረውን ባህልና ልብስ ለማስተዋወቅም ካሰቡ ለውብ ልብሶች እኛ እንጨነቃለን። አድራሻችን ከኮሎኔል በዛብህ አደባባይ ፊት ለፊት። ለበለጠ መረጃ በ0912 40 65 20 ወይንም በ0913 56 87 14 ሎዛ ብለው ይደውሉ። በሎዛ ጥበብ ውበትን እንሸምት።